ሰላም ውድ የቻናላችን ተከታታዮች በሙሉ እንኳን በድጋሚ ወደ ቻናላችን መጣችሁ። ዛሬ ባጭሩ የምናወራው ነገር ቢሆን ምንድነው? በድጋሚ በተጠየቅነው መሰረት ፍሪ ኮይን ልናገኝባቸው ከምንችልባቸው መንገዶች አንዱ ባለፈው እንዳወራነው ኢንቫይት በማድረግ ነው። ያ እንዴት እንደሚሆን አብረን እንከታተል። የፖፖ ላይቭ ቻናላችን ላይ እንገባለን። እንደምትመለከቱት በምስሉ ላይ ያለውን ፎልደር እንከፍተዋለን። ይህንን ፎልደር ከከፈትነው በኋላ የምናገኘው ፔጅ ይሄ ነው። እዚህ ፔጅ ላይ ከደረሰን በኋላ በሁለት አይነት መንገድ ኢንቪቴሽኑን ልንልከው እንችላለን። አንደኛው መንገድ የሚሆነው ምንድነው? እዛ ላይ የተቀመጠልንን ሊንክ ኮፒ እናደርገዋለን። ሊንኩን ኮፒ ካደረግነው በኋላ የምትመለከቱትን በማንኛውም አይነት የሶሻል ሚዲያ በመጠቀም ይህንን ሊንክ ፎርዋርድ እናደርጋለን ለምንፈልገው ሰው በምንፈልገው ብዛት። እንደምትመለከቱት ዋትስአፕ ላይ ነው መላክ የምፈልገው። ከፈትኩኝ። ለምፈልገው ግለሰብ ሊንኩን አታች አደረኩት፣ ከዛም ላኩት። ሁለተኛው መንገድ የሚሆነው የመጀመሪያው ቦታ እንመለሳለን። ኢንቫይት የሚል አለ። ኢንቫይት ነው። ይሄንን ኢንቫይት የሚለውን ከታች ያለውን በየሎ ከለር ያለውን በኦሬንጅ ከለር ያለውን መደብ እንጫነዋለን። እንዲሁ እንደቀደሙ ለተለያየ አይነት ሶሻል ሚዲያ ላይ ለሚገኙ ጓደኞቻችን ለተለያዩ ግሩፖች አንድና ከዛ በላይ ለሆኑ ግለሰቦች በተለያየ አይነት የሶሻል ፕላትፎርም ሰሌክት በማድረግ በጋራ ፎርዋርድ እናደርግላቸዋለን። እነዚህ ግለሰቦች ይህንን ሊንክ ከደረሳቸው በኋላ አፕሊኬሽኑን ዳውንሎድ አድርገው አስፈላጊውን ሬጂስትሬሽን ከጨረሱ በኋላ በእያንዳንዳቸው 10,000 ኮይን እናገኝበታለን። ስለነበረን ጊዜ እጅጉን አብዝተን እናመሰግናለን። በቀጣዩ ቪዲዮ እስክንገናኝ ድረስ መልካም ቆይታ።